ወዳጄ ስላሴን ፕሩፍ አድርግልኝ አለ። ስላሴ ax² + bx + c = 0 ብዬ የማስረዳው ኳድራቲክ ወይንም ኬሚስትሪ አይደለም። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እንፍጠር ከስንት በላይ ነው? ከሁለት በላይ። መልካም። እዚያው ምዕራፍ ቁጥር 27 ላይ እግዚአብሔርም ሰውን በመልኩ ፈጠረው ይላል። እኔ እያለ እኛ እያለ ራሱን ይጠራል። ይሄ ደግሞ በአዲስ ኪዳን ሲገለጥ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ ጌታ ኢየሱስ። እንግዲህ ወደ ዓለም ሁሉ ሂዱ፣ ከዚያስ ወንጌልንም ለፍጥረታት ሁሉ ስበኩ፣ ከዚያስ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው። በማን ስም? በአብ በወልድ በመንፈስ ቅዱስ። እንግዲህ ስንት ናቸው? በስም 3 ናቸው ማለት ነው። ስለዚህ እኛ ክርስቲያኖች እግዚአብሔር በአካል በግብር በስም 3 ብለን እናምናለን። በመለኮት በህልውናና በባህሪ 1 ብለን እናምናለን። 3 ባህሪ ብለን ፈጽሞ አናምንም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሽኩራን